እዲ አንቺ እድር ኩባያ እዲ አንቺ ከሰልጁስ እድር ኩባያ አረ ይታደሽ አለ አናጀርኩ በእናትህ ይሄን ጋዜ ካላቆምሽ ግን ማለት ነው በፍሬሽ መቀመጥሽ አይቀርም። ምንድነው አናት ስትወለድ ባናት ነው እንዴት አረ ይመክሽ አረ በስራ ለሚስት ጋር ኪስ ታረግ ማለት ነው። አረ በነገር አንተ ዛሬ ወጥ ነው በመልኳ ተገርሞ ጥርሷን ላስተዋለው ብርሃን እንዳለ ዛፍ ቀልቦ የሚደርቀው ምን ይሆን ሚዛኑ የተፈጥሮ ልኳ እንደ ቀትር ፀሐይ ያቀጥላል መልኳ ወርዳ ከላይ አየው ፀሐይ ወርዳ ከላይ አየው ፀሐይ ወርዳ ከላይ ሰራት ወይ ተፈጥሮ ሸይነት ፍሬ ካንድ ጓሮ እንዴት ሰራት ወይ ተፈጥሮ ሸይነት ፍሬ ካንድ ጓሮ ቀበሌ ስራቸው ምንድነው? መቀባበል። የቀበሌ ታጣቂ ምንድነው የሚታጠቀው? ዘይት። ወንድ ዶሮ አውራ ዶሮ እንላለን። ሴት ዶሮ ምንድነው? ዶሪት ዶሪት ምንድነው ግን ወንዶች አስባችሁ በጉግል ቼክ አርጋችሁ አውቶኮሬክት ቼክ አርጋችሁ የላካችሁትን ሜሴጅ አንሴንድ ወይም ዲሊት የምታደርጉት ማለት ምን አስበን ነው የጠፋች? የማዘር መቀነት ፈተውና እንደብሮት ጆተን እጄ እየተጫወኩ የሰፈር ልጅ ህፃን ልጅ አለ ዳኛ ነኝ ይላል። እኛ ቋን እናደርጋለን ዳኛ ነኝ እንኳ ምናምን ብሎ እየሮጠ ሄደ። ጊልዶ ጋር እኮ ነው ሄደው። ጊልዶ ከስቱዲዮ ወጥቶ መኪናውን እየከፈተ ተገናኙ። ዘፈን ካልሰራልኝ አለ አረ ጌታን ተቀብያለሁ በካሙዝ ይዣለሁ ምናምን ሲለው እሺ አለው። ሴቲንግ ላይ ገብቶ ምናምን ዘፈን ሰራለት። ክሊፕ ስራልኝ እኔ ሰው አላቅም ምናምን አለው። ማን አለ ምን ዳይሬክት ፍጹም ይጣራ ተባለ። ፍጹም መጣ። ፍጹም ደግሞ ዳይሬክቱንም ኤዲቲንጉንም ትወናው እኔ ካልሰራዋል አንተ ነው ባለቀለሞችንም ተውና አበላሽ ደግሞ ካንተም ብሴ ማለዳ ኮከቦች ብለ ዳኛ ትሆናለህ ትወና ታስች ምናምን አሉትና እሺ አለ። የሰፈራችን ልጅ አስመረጡት። ሴት ይሁንል ወንድ ክሊፕ ላይ ሲባል ሴትም ወንድም ሲል ዲጄ ሊ ተጠራች። ቂጢ ኖሮ ምናምን ተባለ። አዎ አለ። የዘርፌ ይሻላል የሳሩ ምናምን ደህና ነገር የለውም። በቃ ዘርፌትን ከባለ ሳሩን እዛ ጋር ሽቡ ታርክ ተባለ። ያ ነገር ይኑሩ አሉት። ይኑሩ አለ። ሄኖክ መጣ። እዛ ጋር ልምጥ ታርክ ተባለ። ለማስተሳሰር ለቅሶ ነገር ይኑሩ ምናምን ሲባል አዎ እዛ ጋር ሰለሞን ተጠራ። እንደገና ደግሞ ለማጨብጨብ ደግሞ ሰራዊት ሸዋፈራው ምናምን እነ ነዋይ ምናምን እዛ ጋር ከበሮ ይመታ እነ ስታሊን አለ። ጥሩምባ የሚነፋ እዛ ጋር ተመስገናል። ለማስተሳሰር ደግሞ የእናትነት ፍቅር እንዲኖረው ጂጂኪያ ትምጣ ተባለ። አዎ አለ። መጋረጃ የሚያክልጡት ማሳሻው ነው ለካ እዮብ ልታጠባው ስትል እኔ አድርጌያለሁ አልጠባም አለ። ልጅ ከየት ይምጣ? ልጅ ያሪ መጣ። ልጅ ያሪ እዛ ጋር ጠባ።
ከዛ እዚህ ጋር ደግሞ መብራት ምናምን እንደዚህ እንዳይጠፋ የሚይዝ ደግሞ መብራት ኃይል ስለማያሰማምን ውሃ ክፍሎች እዚህ ጋር መብራቱን ምናምን ሸፈኑት። እንደገና ደግሞ የፊንፊኔ ልጅ አለ አንድ እሱ ማንኛውም ክሊፕ ካልሰራ አላሰራም ይላል ማንዴላ። እሱም እዛ ጋር ገባ። ዘመኑ የሰይጣን ነው። እንዲባረክ ደግሞ ማን መጣ? ጩቤውን ይዞ ትዘተው መጣ ሊባረክ በጩቤ። አሪፍ ክሊፕ ተሰራ ምናምን ተለያዩ። ማታ ቤት ገብቼ ከፍታለሁ፣ ዘፈኑ ተለቋል። የጧቱ ልጅ ዳኛ ነኝ ይላል። ዳኛ ነኝ ዘፈኑ ነው ብዬ ተኝቼ በበነጋታው ተነስቼ ደግሞ ቴሌቪዥን ከፍታለሁ። ሰይፉ ላይ ቀርቧል። በ2 ቢሊዮን ብር የተሰራ ክሊፕ አዱ ሪዞርት ምናምን ስፖንሰር ያደረገች ተብሎ ከተማው ቀውጥ ይሆናል። እንዲህ ሰይፉ ምንድነው የሚያቀርበው? አሞራ እኮ ነው የቀረው። የሚበራ አሞራ ይዞ እንዲጎትቶ ኢንተርቪው ማድረግ እኮ ነው የቀረው። ዘካር ዘመኪና ዘኮፊ ዘቡና ፕሊስ በፈጠረሹ ኬቤኝና ቱሙሩና አድርጎት ዴንቴና ምራ አዳም ያጨናነቁሻ በእንግሊዝ ብዙ ወጣቶች ስለሚሳሳቱት አንድ ነገር ላውራ። ከፖርን አዲክሽን በጣም ወጣለው ሲሉ ውስጣቸው የሚቀመጠው ዊል ፓወር ከዚህ በኋላ አላይም የሚል ነገር። እነዚህ ነገሮች በጣም ለብሬናችን ዴንጀረስ ናቸው። ለውጥ የሚባለው ነገር ፕሮሰስ ነው። ከሆነ ጊዜ በኋላ ቀስ ያለ የሚመጣ ነገር ነው እንጂ በአንዴ ፖርን አዲክሽን ውስጥ አልገባንም፣ በአንዴ ደግሞ ልንወጣ አንችልም። ገባል? ሶ ኢትስ ፕሮሰስ ነው። ስማርት ወርክ የሚጠይቅ ነገር ነው። ብዙ ሰዎች በቃ በአንዴ ካልወጣው የሚል አይነት ሞቲቭ ውስጥ ነው ያለው። የኢትዮጵያ ጎረቤት ሀገራት ለማን ናቸው? አሜሪካ፣ አሜናችሁ አላችሁ። ቀልድ ይመስላል ምናምን አንዳንድ ሰው አጉል ዘመናዊ ሲሆን እንደዚህ አይነት ነገሮችን አያምንም። የለም ረባክ ምናምን የሚሉ ሰው አለ። ቡዳ የለም የሚሉ ሰዎች አሉ። ሰላቢ የለም የሚሉ ሰዎች አሉ። የሰው አይን የለም አይነ ጥላ የለም አለ። በነገራችን ላይ አለ። ዘመናዊነቱ እየመጣ ከሆነ ከዘመናዊነቱ ጋር ለማስተባበር ምናምን ከኋላ ነው በስተቀር አሉ እንደዚህ አይነ ጥላ ሰላቢ ሚሰልብ አለ። አይነ ጥላ አለ። ልክ ቢዝነስ ሰርተ ይሳካል ስድፍት የሚያደርጋል። ጠንቋይ ቤት የምትሄዱ ሰዎች ልማታዊ ባለሀብት ብላችሁ የምትሸለሙት ነገር ነው ማይገባኝ። ስንት ነገር አውድማችሁ ነው ሀብታም ናችሁ። እኔ አንድ ትልቅ ከተማ አስታውሳለሁ። መሀል አደባባይ ላይ ሰው ገሎ ቀብሮ ህፃን ልጅ ቀብሮ ሀብታም ነው ሰው አለ። ከዛ መንፈሳዊ ነገር ምናምን ሰው አደባባይ መሀል አደባባይ ላይ ማለት ሳይገለው ነው የቀበረው ህፃን ልጅ በትእዛዝ በማን በጠንቋይ ትእዛዝ። የዘንድሮ ጠንቋይ ደም ይወዳል፣ ሬሳ ይወዳል። እንደ ድሮ ወይ በግ በልቶ ጥሬ በልቶ እዛ ጋር ደግሞ ይጥቁድና ለማንኛውም ባህላዊ ህክምናና አስማትና መተት ተቀላቅሎ ነው ያለው። በጣም ጥንቃቄ አድርጉ። እስረኛ ለማስፈታት የሚል ባህላዊ ህክምና ለመንግስት ይሄን ሰው አንጠልጥሎ ማሰር ነው ያለበት። ማን ልታስፈቱ? እስረኛ እንዴት ነው የሚፈታው? በባህላዊ ህክምና ከላይ ደግሞ እንትና ባህላዊ ህክምና መስጫ የምንገኘው በብዛት ያው በዛ የጤና ናቸው ሰቦት የሚገኙት ግን ደግሞ በባህላዊ ህክምና እናምናለን። ለምናገር እኔ ማምናቸው ባህላዊ ህክምናዎች አሉ፣ ግን አንዳንድ ደግሞ ህገ ወጥ ያሉ። በጣም አንድ ሶሻል ሚዲያ ላይ በጣም ያሳቀኝ ፎቶ አለ። ባሳለፈው ሳምንት ከወጡ ፎቶዎች ውስጥ ቅድመ የሀዘን መግለጫ ይላል። ሳይሞት የሀዘን መግለጫው እኔ 100 ዓመት ነው የምኖረው እርግጠኛ ነኝ ብሎ ነው ከላይ የሚጀምረው። ሳይሞት የ40 ቀን መታሰቢያ ብሎ ጠርቶ ይሄ አለመነኮስ ነው። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አንድ ሰው ሲሞነክስ ሞቷል ማለት ነው። ዓለም በቃኝ ብሏል። ስለዚህ 40ውን 80ውን ተስካሩ ይወጣል። ቅድመ ሀዘን መግለጫ ብሎ ወጣት ነው። እኔ አብዛኛው ሰዎች ልብስ ስለለበሰ ነው እንጂ ኖርማል አይደለም። ይቅርታ አድርጉልኝ። ሰው ኖርማል ቪአይት አቁሞ ጎማ ላይ ሽንቱ የሚሸና የጤና መዝብ ነው። ትምህርት አቁሞ ይቅማል። ቪአይት አቁሞ የሚቀመው ሰው ያይተው እሺ፣ እሱስ ቪአይት አቁሞ አንተ ትምህርት አቁሞ የምትቀመው ምን ሆነ ነው? እንደዚህ አይነት የሰከረ የሆነ ልክ ያልሆነ በጣም ብዙ የሚያስተዛዝቡ ነጥቦች አሉ። ለማንኛውም በዚህ ሳምንት ውስጥ ለበደንብ ልናሳይ ፈለግነው ይሄን ነው። ባህላዊ ህክምና ላይ እጅግ በጣም ጥንቃቄ ይደረግ። የምትሄዱበትን ቦታ በደንብ ወቁ። ባህላዊ ህክምና አሰጣጣችሁን በደንብ ወቁ። ሁሉ ነገር በስማትና በጥንቆላ አይገኝም። በመስራት ሀብታም ይኮናል። ስለዚህ እንደዚህ አይነት ነገሮች አሉ። ሌላው
የኢትዮጵያ ህዳሴ ግድብ ተገድቧል። ባሳለፈው ሳምንት ውስጥ ያው የመጀመሪያው ኃይል ማመንጨት ስራ በይፋ እንደተጀመረ ጠቅላይ ሚኒስትሩና ከፍተኛ መንግስት ባለስልጣናት ተገኝተው ግድቡ ተገድቧል ብለዋል። ደግሞ መገደብ ያለባቸው እጆች አሉ። የስርቆት እጆች ሰው ድሮ እንደዚህ ነው የሚሰርቀው። እንደዚህ የሚሰርቀዋል። እንደዚህ በዚህ እጁን ረጅም አድርጎ የሚሰርቃል። አሁን መሬቱን ቦጥቦጦ አጥረው ስማትሪ ኛም 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 Siamo bien para una mubusa no makanse no on the obia ይሄንንም ማከለ መብራት ካስተላለፈ ያው ነው አባቴ አትጨናነቅ ይሄ ደግሞ ቶፒክ ሆኖ ምን ያጨናንቃል ወዳጄ ፎ